ስስት የምትይልኝ ለምንድን ነው? ነፍሴ እኮ ናት የምትሳሳል። ለምን ግን ለምንድን ነው እንደዚህ የምትወጂኝ? እንኳን እውነት እስቲ ግልጹን ንገሪኝ። ማለት በቃ እውነቱን እኔም ግራ ነው የሚገባኝ አንቺ ፍቅር። አላውቅም፣ ምክንያቱም እውነት አላውቀውም። ማርያምን በጣም እኮ ነው የምትወጂኝ። ግን ለምንድን ነው? ሲጀመር ተስፋ መቁረጥ የለብህም። አንደኛ እግዚአብሔር አለ፣ ከእግዚአብሔር በታች ደግሞ እኔ ያለሁልህ። ምንም ቢሆን ምንም በቃ ዛሬ ላይ መስለን ይችላል፣ ግን እናልፈዋለን። ምንም ነገር ቢሆን እናልፈዋለን ከእግዚአብሔር ጋር። እያይሻ እንደ መሞክረው ነገር እንዳለ ግን ጊዜ አለው እኮ ላይክ ሁሉም ነገር እኮ ጊዜ አለው። ለምን ጥምም ይላል አይደለማ? ጊዜ አለው። የአንቺስ ነገር? እኔ የትም አልሄድም፣ እጠብቅሃለሁ እስኪሳካል። አደራግሽ እውነት ሳክስ እውነቴን አይ ሲሪየስሊ ጌታ እንዴት በቃ እጠብቅሃለሁ። የፈጀውን ይፍጅ እስኪሳካ ከጎን ነኝ። ኧረ ብዙ ቺኮች እኮ ላሽ ይላሉ አይተው እና እኔ ብዙ ነኝ አይሰ ያው ጀነራሊ ላሽ ይላሉ። እኔ አልልም። እኔ ፍቅርን ማስበልጥ ሴት ነኝ። ከምር ግን ለምንድን ነው እንደዚህ የምትወጂኝ? እንኳን እውነት እስቲ ግልጹን ንገሪኝ። ማለት በቃ እውነቱን እኔም ግራ ነው የሚገባኝ አንቺ ፍቅር። አላውቅም፣ ምክንያቱም እውነት አላውቀውም። ማርያምን በጣም እኮ ነው የምትወጂኝ። ግን ለምንድን ነው? አላውቅም፣ ማርያምን ምክንያቱም አላውቀውም። እንዴት አስታውሽ እስቲ የሆነ በዚህ ነው ያህል ደረጃ የምትወጂኝ? ለምን? ሁልጊዜ ለራሴ የምጠይቀው ነገር ነው እኮ ግን አላውቀውም። እንዴት የምጠይቀው ማለት ላይክ ለምንድን ነው በዚህ ያክል የምወደው ምናምን እላለሁ፣ ግን ካለ ምክንያት ነው የምወድ። ማርያምን ያለምን ምክንያት ማርያምን ብቻ ግን ወደ በዚህ ማለት በዛ ምን እሺ ተስፋ እንዳትቆርጥ። ታልቅሽ ለናትሽ እንኳን ስስት የምትይልኝ ለምንድን ነው? ነፍሴ እኮ ናት የምትሳሳል። ለምን አንተ ተስፋ እንዳትቆርጥ። እኔ የትም አልሄድም። በቃ ነገሮች ሁሉ በሰዓትና በጊዜው መሆን ካለባቸው ይሆናል። ታልቅሽሽ ፍቺ በቃ ፍቺ ፈታ ይሳምሽ ቴንክ ዩ ሳቂ አንዴ